ነበር ሚኒስትር ኮሙኒኬሽን ኢትዮጵያ ነበር ወሃብ ቃል ወሓት ነበር ፕሬዚደንት ግዚያው ምምሕዳር ትግራይ ናይ ሓዚ ኣመኻሪ ሚኒስትር ጉዳያት ቀርኒ አፍሪካ ጌታቸው ረዳ ናይ ቀደም ብጾቱ መራሕቲ ሕወሓት በተደጋጋሚ ንዝሓለፈ 9 ወርሕ ከም ዝገብሮ ክወቅስን ከናሹን ዝተርኣየሉ ቃል መጠይቅ ብቋንቋ አምሓርኛ ለሙን ይበሎም ጌታቸው ምስ ኤምቢሲ ኢትዮጵያ ምስ ተባለ ማዕኸን ዜና በዘካየደ ቃለ መጠይቅ ኣብ ላዕሊ ህዝቢ ትግራይ ዝተፈጸመ ጆኖሳይድ ዳርጋ ሙሉእ ብሙሉእ ንስርዓት ሻዕብያ ሂቡ ንቀደማ ሚኒስትር አብይ አሕመድ ናይ ሰላም ሰብ ገይሩ ገሊጹ ወይ ክብራት ተኸታተልቲ ላንዳ ሪፖርት ኣብ ቃለ መጠይቅ ዘልዓሎ ጉዳያት በሓጺሩ ክንርኦም ኢና ቃለ መጠይቅ ጌታቸው ረዳ ዝጅምር ብዛዕባ ኣብ 2013 ዓመተ ምህረት መወዳእታ ወርሒ ሕዳር ሰራዊት ትግራይ ናይ ቃልሲ ለውጥን ትገብር ዝነበረ ስምዒት ብሰንኪ ውድቀት ኣመራርሓ ኣብ ካሊእ ናብራ ዝነበሩ ተጋሩ ዝበጽሖም ገልታዕታ ኣመልኪቱ ዘጽሓፎ መዘክር ውዕሉ ጠሚቱ ጌታቸው ኣብ ቃለ መጠይቁ ንድሕሪ ተመሊሱን ኢህወደግ ለውጥ ክገብር ምስ አብይ አሕመድ ይዝት ምንባሩ ይገልጹ ለውጥ ይችላል መሰረታዊ ድክመቶችን ፈተን ወደፊት ማራመድ እንችላለን የሚል እውነት አለ ብዙ ጊዜ እኮ በኔም ማለት መጨረሻ የሆነ ሆነ እንጂ ፕራይም ሚኒስተር ከመሆኑ በፊት ካቢኔም ሆነን ከዛ በፊትም በእንደዚህ አይነት ጉዳዮች ላይ እንነጋገር ነበር ሰው ማድረግ ይቻላል የሚል እምነት ነበር መሪሕነት ሕወሓት ንክልተ ዓመት ዝተካየደ ውግእ ከይተምሃረ ሓዝውን ስልጣነ በዲስ አበባ ንምቁጻር ድሌት ከም ዘለዎ ናይ ዝተፈላለዩ ከባቢታት ዘይምርጋዕውን የቋሙ ተሎ ክብል ወንጅሉ ጌታቸው ረዳ አሊ አካይት እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ ስለዚህ መንግስት መውደቂያ ደርሷል የሚለው ትልታኔ አሁንም አለ እኔ ከዛ ነፃ ነኝ መንግስትን በኃይል መጣል አለብን ብዬም አላስብም በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውን ህዝብ አደጋ ላይ ጥለን ወጥተናል ስለዚህ ይሄን ህዝብ መንግስበት አጋጣሚ ነው የሚል እምነት አለ ኣብ ጉዳይ ጥሜትን ሞትን ተመዛበልቲ ጠሚተው ብዛሃበ መብርህ ድማ መራሕቲ ሕወሓት ጌታቸው ረዳ ኣብ ህዝቢ ተቀባልነት ከይረክብ ሓገዝ እኽሊ ናብ ተመዛበልቲ ንከይበጽሕ የተአጓጉል ነይሮም ኢሉም ተወሳኺ ኣብ ግዜ ኩናት ንተመዛበልቲ ካብ ዝመጽእ እኽሊ ንሰራዊት ቀለብ ንጥቀም ነርና ክብልውን ተሰሚዓሎም ሚበሉት የሚባል ነገር ሚላስ የሚቀመስ የላቸው አንከርክሩ እርዳታ ደርሷል ያልደረሰ ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከአመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ ያደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል ቢኮዝ ሰው ቢራብ ነው የሚጠቀሙት ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል ከየት የመጣ ገንዘብ ነው የሚያዋጡት ከየት የመጣ ስንዴ ነው የሚያዋጡት ድሮ የእርዳታ ድርጅቶች ነበሩ እውነት እነግርሃለሁ የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ እንውሰድ ነበር ግን ያኔ አትሊስት ኢንተርናሽናል ኮሚኒቲው WFP CRS ሬስት ሁሉም እርዳታ ይሰጡ ነበር በጦርነቱ ጊዜ አትሊስት ቢነስ ቢዛም ትንሽ ነገር አላችሁ ልትል ይችላል ጆኖሳይዳዊ ኩናትን ትጅመር 24 ጥቅምቲ 2013 ዓመተ ምህረት ልደት ናይ መሓዙ የኽብር ምንባሩ ዝገለጸ ጌታቸው ካብ ናይ ሽዕዋን ሓላፊ ቤት ጽሕፈት ሕወሓት ዝነበረ ዓለም ገብረዋህድ ስልክ ተደዊሉ ናብ ገዝኡ ከኣቱ ከም ዝተናገሩ ይሓቢሩ ሽዑ እቲ ኩናት ይጅመር ምንባሩ ንዑ ይኹን ጌታቸው ሰፋ ዝነገሮም ሰብ ከም ዝነበረ ተዛሪቦም ጌታቸው ሰፋ ካብ መራሕቲ ሕወሓት በይኑ ይረኽቦ ከም ዝነበረን እን ደብረ ጽዮን የግልልዎ ምንባሩ እዩ ገሊጹ ጌታቸው ምንም ክሉ አልነበረም ጌታቸው አሰፋ ማያውቅም ማለት ሶ ቤት ለነሱ ያው ያለን ተኩስ ተጀመረ ማለት ነው ሶ የነበርኩበት ቦታ ካንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ ማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር እሱ ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር ለማንኛውም እኔ እሱንም ጠራው ቤታችን ተቀምጠን ያለ ያው ተወስተነሰ ተኽሲ 24 ጥቅምቲ 2013 ዓመተ ምህረት ምሸት ድሕሪ ምጅማሩ ሰባት እንታይነት ተኽሲ ብዘይ ምርዳኦም ከሻቀሉ ተራእዮም ኣብቲ ግዜ ንረጋጋዕ ሕወሓት ክብል ኣብ ማሕበራዊ መራኸቦ ጽሓፈ ፈላማይ ኣመራርሓ ሕወሓት ግና ጌታቸው ምንባሩ ይዝከር እዩ ኩናት ከይጅመር ብወገን ቀዳማ ሚኒስትር አብይ አሕመድ ጻዕሪ ይግበር ነይሩ ክብል ድማ እዩ ንቀዳማ ሚኒስትር አብይ አሕመድ ናይ ሰላም ሰብ ገይሩ ዝገለጾም የኤርትራ መንግስት ኢንቴንሽን ክሊር ነው
ግጭት ውስጥ ከገባን አድቫንቴጅ ወስዳን ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበረ። ትክክለኛ ግምገማ ነበር። ግምገማ ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች ቆመጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋሪዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉን? ስለዚህ መንግስት እንጥላለን የሚል ሂብሪስ ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራን ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገሌ የሚባል ጀነራል ጋር እየሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው ነበር። ኮይኑ ግና ኣብ ወርሒ ግንቦት 2013 ዓ.ም ኣብ እዋን ኩናት ካብ በረኻታት ትግራይ ቃለ መጠይቕ ዝሃበ ሌተናንት ጀነራል ጻድቃን ገብረትንሳይ ኣብይ ኣሕመድ ንህዝቢ ትግራይ ብሓይሊ ከም በርክኽ ድሌት ከም ዝነበሮ ኩናት ቅድሚ ምጅማሩ ከም ዝነገሮ ሓቢሩ እዩ። ኣሚን ካሉ ዲኻ ትዛረብ ዘለኻ ወላ ናይ ፖለቲካ ኮንሳምፕሽን ዲኻ ትዛረብ ዘለኻ ይብለኒ። አይ ናይ ፖለቲካ ኮንሳምፕሽን ኢለ ይዛረብ ስለዚ ኣምነሉ ይዛረብ ይብሉ ባሪ ትጋገይ ዝኾነ ህዝቢ ብሓይልን ብገንዘብን ዘይምብርከኽ ህዝቢ የለን። ህዝቢ ትግራይ እውን ካብዚ ተፈለየ ኣይኮነን ይብለኒ። አይ በዛ ተሓሳስባዚ ትኸይድ እንተሊኻ እዚ ተሓሳስባዚ ትኾይድ ናይ ፖሊስካ መበገዚ ተጋጊኻ ኣለኻ ይብሉ። መጨረሻ ድማ ብዛዕባ ህዝቢ ትግራይ ድቃስ ኢንካ ይትሕደር ዝፍትሐሉ መንገዲ ክንፈትሖ ኢና ብዙሕ ድቃስ ዘስነካ ነገር የለን ይብለኒ። ኣብዚ ግዜ እዚ እቲ ጉዳይ ኣንፈቱ ናበይ ወገን ይኸይድ ከም ዘሎ ብጣዕሚ ግልጽ እናኾነ ይኸይድ። ቀዳማ ሚኒስትር ኣብይ ኣሕመድ ኣብ ፓርላማ ሃገሩ ቀሪቡ ኣብ ግዜ ኩናት ንኣባላት ቤት ምክረብ ዘስምዖ መደረ እውን ምስ መንግስቲ ኤርትራ ተዘይንዕረቕ እንታይ ከውሕጠና ነይሩ ክብል ክዛረብ ተሰሚዑ ነይሩ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። ኣብ ትግራይ ዝተፈጸሙ በደላት እቶም 76 ሚታዊ ብሰራዊት ኤርትራ እዮም ብምባል ነቲ ብሰራዊት ኢትዮጵያ ዝተፈጸመ በደል ብዝኽውል መገዲ ዘረባ ጌታቸው ረዳ ስሚዕ እዩ። እኔ የምጠየቅበት ጉዳይ ካለ በጦር ወንጀል ወይ በኤትኒክ ክሊንሲንግ እኔ በትራንዚሽናል ጀስቲስ ሜካኒዝም አድረስ ይደረጋል። የመከላከያ ሰው የሚጠየቅበት ካለ በዛ አድረስ ይደረጋል። ኬዝ ክሎዝድ ማለት ነው። በዛ አድረስ አድርገን ግን how about the bulk of the crimes 76% ይላል ያጠና ነው ጥናት I can make it available። አሁን ኢንኮንቪኒየንስ ስለሆነ አይወጡትም። የሴቶች ጉዳይ ቢሮ ፍረት ባላለች የመራችው ጽህፈት ቤት የቲፒኤልኤፍ አሁን አለ የሚባለው ቲፒኤልኤፍ ማዕከላዊ ኮሚቴ አባል ነች። ያረግነው በጣም ኤክስቴንሲቭ ጥናት የሚያሳየው 76% of the crimes were committed ሲስተማቲክ በሆነ መንገድ በኤርትራ ወታደሮች ነው የተፈጸሙት። የኤርትራ ወታደሮችን በየትኛው የትራንዚሽናል ጀስቲስ ሜካኒዝም አድረስ ታደርጋቸዋል? No, 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% አሶርትመንት ኦፍ ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረባረው። የግል ሽፍታ ጸጉሩን አንጨባሮ ከ20 ሰዎች ምናምን ጨምሮ አይ የሰርቫይቫል ኢሹም ስለነበረ ያልተሰበሰበ አልነበረም። እዛ ውስጥ ዝርዝር አለው ባይዞ ያከን ሼር ዶክመንቱ እንደዛ ምንድነው የሚያሳየው መሰለህ? አትሊስት ኦን ዘ ፓርት ኦፍ ኤሪትሪያ በእርግጠኝነት መነግርህ በእርግጠኝነት ታስቦበት የማነኮ ኦሪንቴሽን ይሰጥ ነበር። ህዝቡ የሚያልቀው አልቆ ተፈናቅሎ ዲፖፑሌትድ የሚሆንበት በዛን ሰዓት የትግራይ ሰሜናዊ አካባቢዎች የኤርትራ አካል መሆን የሚችሉበት ሁኔታ ለመፍጠር አልሞ እኮ ነው የሚንቀሳቀስ የነበረው። ኣብ ትግራይ ኣብ ላዕሊ ደቂ ኣንስትዮ ዝተኻየደ ጾታዊ ዓመፅ ጠሚቱ መጽናዕቲ ዘካየደ ኮሚሽን መጽናዕቲ ጆኖሳይድ ትግራይ 88654 ደቂ ኣንስትዮን ኣዋልድን ትግራይ ናብ መረበተን ብዝመፁ ዓመፅቲ ብባህልና ካብ ዝተለመደ ወፃእ እውን ተደፊረን እየን።
እቲ ኮሚሽን ብዘካየደ መጽናዕቲ ላዕሊ ፍርቂ በጾታው ዓመጽ ተፈጸመ ደቂ ኣንስትዮ ማለት እውን 55% ብሰራዊት ኤርትራ ላዕሊ 35% ብሰራዊት ኢትዮጵያ ኣስታት 5% ዝኸውን ብዕጡቃት ኣምሓራ ዝተፈጸመ እዩ ተወሳኺ ዝተረፈ 5% ብሓባርቶም ዕጡቃት ዝደፈርውን ዕጡቃት ዓፋርውን ዝደፈርውን ከም ዘለው እቲ መጽናዕቲ ይረድም ጌታቸው ረዳ ነፃ ከውጾ ዝፈተነ ሰራዊት ኢትዮጵያ ኣብ ላዕሊ 30,000 ደቂ ኣንስትዮ ደቂ ትግራይ ብነውራም ተግባር ጾታው ዓመጽ ዝፈጸሙ እዮም ክብራት ተኸታተልቲ ላንዳ ሪፖርት ንሎም ዝሓዝናዩ ኣብዚ ዛዚምና ለና ስለ ዝተኸታተልኩምና ነመስግን ሰላም